ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ፣ በጣም ደህና ነኝ። ውዶቼ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አበረታቱ፣ ጀማሪ ነኝ እና ዛሬ ሰሞኑን ቲክታክ ላይ ይሄ ቪዲዮ ሸር እየተደረገ ነውና እስኪ ላሳያችሁና ልመለስ። ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ሆይ? ይሄንን ቪዲዮ እንደምንም ብላችሁ በቲክቶክም በፌስቡክም የምታዩ ይሄንን ቪዲዮ በደንብ አድርጋችሁ ሸር አድርጉ። የት ሀገር ነች፣ ስሟ ማን ነው፣ ምንድነው ምናምን ብላችሁ እንዳትጠይቁኝ። እኔም ራሴ አላቅም። እቺ እዚህ ፎቶዋን የምታየው ልጅ አንድ ሆስፒታል ውስጥ 15 ዓመቷ እትካየሉ እንዲሁ እሰቡት። ከሀገሯ ወጥታ ስንት ዓመት እንደሆናት አናቅም። ሆስፒታል ውስጥ ካለች ግን 15 ዓመት ሞላት። እዛ ሆስፒታል ውስጥ የሚሰሩ ዶክተሮች፣ ነርሶች አይደለም የሆስፒታሉ ኢዳራው አይደለም ታካሚው ራሱ ያቃታል። እና ምን እያሉ ነው? የዚችን የልጅ ቤተሰቦች አገናኙን፣ እኛ ራሳችን ፕሮሰሱን ጀምረን ትኬቷንም ቆርጠን ወደ ሀገሯ እናስገባታለን። 15 ዓመት ሆናት ከኛ ጋራ፣ ግን ቤተሰብ አፈላልጉልን እያሉ ነው። ይህንን ጥያቄ ያቀረበው የሆስፒታሉ ኢዳራው ነው ማለት ነው። ኢዳራ በአማርኛ ስለጠፋብኝ ነው። ስለዚህ እች ልጅ ሆስፒታሉ ውስጥ ከቆየች 15 ዓመት ሆናት። ስሟንም ምንም አትናገርም። አማርኛ ተናጋሪ መሆኗን ብቻ ነው የታወቀው። የአማራ ክልል ልጅ ነች ተብሎ ይገመታል። ይሄም እዛ ቦታ ላይ ሄዳ ይሄንን ፎቶ አንስታ የላከችልን ልጅ ኦሮመኛ ተናጋሪ ስለሆነች መግባባት ስላልቻሉ ከዚህ ሂጂ ብቻ ነው እንጂ የምትለይ ሌላ ነገር ምንም አትናገርም እያሉ ነው። ስለዚህ እባካችሁ ይሄንን ቪዲዮ ሸርሸር አድርጉና ዘመድ ካላት ቤተሰብ ካላት ማግኘት ስላልቻሉ ሊሆን ይችላል፣ ወይም ፈላጊ አታ ሊሆን ይችላል። እችን ልጅ ወደ ቤተሰቦቿ ጋር እናገናኛት። ሆስፒታሉ እኔ ያለሁ ለሁሉም ነገር እያለ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰሞኑን በሳውዲ አረቢያ ነፊፍ ሽመሲ ሆስፒታል ለ15 ዓመት ያልጋ ቁራኛ ሆና በተገኘችው እህታችን ብዙ ሰዎች የኛ ናት ይላሉ። ከወሎ ውስጥ 5 ሰዎች አረጋሽ ሰይድ ሽበሺ ወሎ ጃማ ወረዳ ከጠፋች 13 ዓመቷ ሳውዲ አረቢያ ውስጥ። ሌላ ሙሉ ይማም ያሲን ወሎ አምባሰል ጨፌ፣ ሙሉዬ አስማመው መካነ ሰላም ቦረና፣ እሷም እንደዚሁ 15 ዓመቷ ነው ከጠፋች። ሽመሲ ሆስፒታል እንደገባች ነው የቀረች ሙሉዬ። አባትሽ ሞተ ሲሏት 2003 ዓመተ ምህረት ላይ በጊዜው ላይ ያጎቷ ልጁ ይፈልገዋታል፣ አላገኟትም። ከዛ ሆስፒታል ማለት ነው የሙሉዬ አስማመው የቦረናዋ ልጅ እና ከዚህ ሆስፒታል እንደገባች በጊዜው ላይ የነበረችው ልጅ መረጃ እየተናገረች ነው። አሁንም አንዳንድ ቤተሰቦች የድሮ ሰውነቱ አይኖርም እሷ ናት ይላሉ። ሌሎች ደግሞ ሙሉ ኢማም የአምባሰል ልጅ ናት ይላሉ። ግራ ገብቶናል። ሌሎች ደግሞ ወሎ ሀይቅ፣ ፎቶ አልደረሰኝም ስማቸው ስላልደረሰኝ ነው ይቅርታ። መርሳም አሉ፣ ሌላም ቦታዎች አሉ እና እባካችሁ ይችኛዋ ግን አረጋሽ ሰይድ ንቅሳት አላት። የአረጋሽ ሰይድ ልጆች ተረጋጉ። እርግጥ ፖስታታለሁ ለህዝብ ችግር የለውም። ንቅሳት ስላላት እሷን አትመስልም በጭራሽ። እና ምን እንደምናረግ ግራ ገብቶናል። የህግ አካላቶች በምን አይነት ዘዴ ነው ይች ልጅ በጊዜው ላይ መኪና ስለገጫት ፓስፖርት ምንም አይነት መረጃ እንደሌላት ነው። ሂዱና ከዛ ሐኪም ቤት ኢቃማ ያላችሁ አልገሲም ነፊፍ ሽመሲ ሆስፒታል አንደኛ ፎቅ ላይ ናት። ስልክ ቁጥር ከፈለጋችሁ እንስታችሁ። እዛ ውጭ ሄዳችሁ ኢቃማ ያላችሁ ሰው እዩዋት። ስጋችሁ አትጠፋችሁም። ከምትጨናነቁት ቤተሰብ ሀገር ቤት ከሚረብሽ ሌሊት እንቅልፍ አልተኙ 9 ሰዓት 8 ሰዓት በጣም ነው ሲያሳዝኑኝ ያደሩ እየደወሉ እና
አረጋጉ ቤተሰብንም። ሌሎችም እንደዚሁም ብዙ እህት ወንድሞቻችን በየሆስፒታሉ እንደቀሩ እየተናገሩ ነው። ያው ከ3 ዓመት እስከ 16 ዓመት ድረስ ብዙ ዝርዝር ነገሮች አሉ። እየቆየንም ፖስታቸዋለን እና የዚችን ልጅ ግን እባካችሁ መፍትሄ እንፍጠር። እንደዚህ የኔ ናት ሲሉ በዝብራት ይች ልጅ መቅረት የለባትም። ወደ ሀገር እንድትገባ የህግ አካላቶች ይህን ነገር ተከታተሉ። እንግዲህ ውዶቼ እንዳያችሁት ነው። የአላህ ብቻ በጣም ነው የሚያሳዝነው። አላህ ከእንደዚህ አይነት በላ አላህ ይጠብቀን፣ ወጥቶ ከመቅረት አላህ ይጠብቀን። እንደው ስደት ላይ እስካለን ድረስ የስደተኛ ዋናው እንትኑ ጤና ነውና አላህ ጤናችንን ይስጣል፣ ከክፉ ነገር ሁሉ ይጠብቀን። ብዙ ነገር አቅደን አስበን ብዙ ነገር አልመን ከሀገራችን ጤነኞች ሆነን ነው ወደዚህ የምንመጣው። ግን ስደት የስንቱን ጤና የስንቱን እድሜ የስንቱን ጉልበት በላው። የሰው ሀገር ወላይ የስንቱን ህይወት ቀጠፈው። ሜቢ እኮ ከሀገራችን ስንመጣ ጤነኞች ነን ነው፣ ግን እዚህ በሆነ አጋጣሚ ብዙ ችግር ይመጣብናል እና ብቻ በጣም ነው ያዘንኩት። ወላይ በጣም ነው። እኔ ቪዲዮውን በነገራችን ላይ በቃ የመጀመሪያውን ቪዲዮ እንዳይሁት ወላይ በጣም ነው ያስለቀሰችኝ ልጅቱና በጣም ከባድ ነው። ብዙ ነገር አቅደን ነው ታውቃላችሁ ከሀገራችን የምንወጣው፣ ግን ታረጉታላችሁ አንዳንድ ጊዜ ወላሂ አላህ ጤናችንን ሰጥቶን ስለለፋን እናማራለን። ግን እንደዚህም ያለ አለ። ቤተሰብም ልጄ ሂደ ያልፍልኛል ብሎ ተስፋ አድርጎ ባዘን ሲቃጠል በጣም ነው የሚያሳዝነው። በነገራችን ላይ ሞትማ አንዴ ቁርጥ ነው። ተረታችሁት በቃ ውስን አድርጋችሁ አልቅሳችሁ እርማችሁን ታወጣላችሁ። ነገር ግን ወላሂ ቤተሰብማ ልጅ ያለች የለችም እያለ ሲወዛገብ በጣም ነው የሚያሳዝነው እና እኔ በጣም ነው ያሳዘነችኝ። እና እኔም አንድ እንትን ነበረኝ እስኪ እና ወላሂም ቤተሰብ ምናምን የጠፋ የተባለ የሰማችሁት ካለ በሙሉ ሸር እያደረጋችሁ የዚችን የልጅ አድራሻ እንደው ዘመዶቿ ቢገኙ እኔ በጣም ደስ ይለኛል። ሜቢ አሁን አይታችሁ እናንተ እኔ ከሌን እኮ አውቃታለሁ እሱ አይደለችም ብሎ ለመወሰን ምናልባት የበፊት ፊዚካሊ እና ያሁን ፊዚካሊ አንድ ላይ ሆን ይችላሉ በአካል ግን ያው ስጋ ስለማይጠፋቸው ለቤተሰቦቿ በቃ ጠፋ ላለ ሰው ሁሉ ሸር አድርጋችሁ ፎቶዋን እየላካችሁ እንደው ቤተሰቦቿ ቢገኙ። እኔ እንደግል ወላሂ በቅርብ ኢትዮጵያ ሄጄ ነበርና የሆኑ ቤተሰቦች አውርተውኝ ነበር ልጃቸው እንደጠፋቸው ነው። እና ልጅቱን አላውቃትም የጠፋችውን ለምንድን እኔ ልጅ ሆኜ ከሀገር ስለወጣች እሷ ማለት ነው። እና ከ10 ዓመት በላይ እንደሆነ ትነግረው ነበር። ወደ ሀገር ከመጣች 1 ዓመት ያክል ወደ ሳውዲ ከመጣች ለ1 ዓመት ያክል እንዳወራቻቸው ከ1 ዓመት በኋላ ግን ሳታወራቸው ወደ 9 ዓመት ነው 10 ዓመት እንደሆነ ነግረውኝ ነበር። እና ወላሂ ማታ ስልካቸውን አፈላልጌ ፎቶዋን ልኬ ነበረ። መስመር ላይ ስላልገቡ እስካሁን አላየችውም። ለእህቷ ነበር የላኩላት እና ብቻ አላህ ረድቷት ብትሆን በጣም ደስ ይለኛል ወላሂ። በቃ ያቺ እናት ብታገኛት የእሷ ልጅ ብትሆን እና ቢገናኙ በጣም ደስ ይለኛል። ለምን በጣም ነበር እያለቀሰች ያየኋት። ወሎ የደሴ ልጅ ናት። ጢጣ የጠፋችው ልጅ ተምር ሰይድ፣ የፓስፖርት ስሟ ተምር ሰይድ ደግሞ በፊት የምትጠራበት ተመኝ ተስፋዬ ትባላለች እና ወደ ሳውዲ ስትመጣ ስሟን ቀይራ እንደ ያው ብዙ ጊዜ ሳውዲ ክርስቲያን ያወዱ ምናምን የክርስቲያን ስም ነው በማለት ሜቢ ልጅቷ ሙስሊም ናት፣ ግን የክርስቲያን ስም ነው በማለት ተምር ሰይድ ሁና ከተመኝ ተስፋ የነበረች ተምር ሰይድ ሁና በአያቷ ስም ተጠርታ ስሟን ተምር አድርጋ በአያቷ ስም ተጠርታ ወደ ሳውዲ አረቢያ መታ 1 ዓመት ያክል ያው እያወራች ነበር። እናቷን አባት የላትም፣ እናቷ ብቻዋን ያሳደገቻት የመጀመሪያ ልጅ ነች እና ወደ ሳውዲ መታ ነበር እና ከ1 ዓመት በኋላ በቃ ድምጿ ጠፍቶብኝ ቢያንስ ከ10 ዓመት በላይ ሆነኝ ብላ እናቲቱ በጣም ነበር ያለቀሰችው ወላሂ። እና በቃ ብትሆንላት ብዬ ተመኘሁኝ። አስባችሁታል? እና ሸር አድርጌላት ነበር ሸር ለእህቷ ማለት ነው። ሸር አድርጌላት ነበረ ግን ኦንላይን አልገባችም፣ መስመር ላይ አላየችውም።
ብትሆንላት በጣም ደስ ይለኛል። ሜቢ ካልሆነችም እናንተም የምታውቋቸው ሰዎች ካላችሁ ቤተሰቦች ጠፋን ያለ ሰው ከሰማችሁ ሸር እያደረጋችሁ የዚችን የልጅ ፎቶ እየላካችሁ በኢሞን በምንም ካልሰማችሁም በፌስቡካችሁም ላይ ምናምን እየለቀቃችሁ እንደው ቤተሰብ አግኝቶ ወላሂ በጣም ትልቅ አጅር ነው ያለው። ለምን ሰቡት ሞት ወላሂ ሞት በቃ ቁርጥ ነው። አንድ ጊዜ ተረድታችሁ በነገራችን እርማችሁን አውጥታችሁ አልቅሶ ቤተሰብ ይገላገላል። ግን አሁን በቃ ትመጣ ይሆን አትመጣ ይሆን ትገኝ ይሆን ተስፋ ለመቁረጥም ልጅ ናት፣ ላለመቁረጥም ደግሞ ያለው ነገር የሚያስቆርጥ እየሆነባቸው ብዙ የሚያለቅሱ እናቶች ስላሉ እንግዲህ የቻላችሁትን አድርጉ። ግን እኔ በጣም ያሳዘነችኝ ልጅ ሳያት እና ሁላችሁም ዱአ አድርጉላት። አላህ ቤተሰቦቿ ጋር ያገናኛት። ወላሂ የጠፉ በሙሉ አላህ ከቤተሰቦቻቸው ጋር ያገናኛቸው። አይደለም የጠፋነውን አላህ በስደት ያለነውን በሙሉ እቅዳችንን ተሳክቶልን ቤተሰቦቻችን ጋር በሰላም ያገናኘን። አላህ ወጥቶ ከመቅረት ይጠብቀን ውዶቼ። እና አመሰግናለሁ። ዱአ አድርጉላት ከልባችሁ። ለዚችም ለሌላውም ተለያይቶ ላለ ተጠፋፍቶ ላለ ሁሉ ዱአ አድርጉ። አላህ በሰላም ያገናኛቸው። አመሰግናለሁ። ጀዛከላህ